ጃኒ ስንት አመቷ ነው? ኖ ጃኒ 28 27 ሆናለች። አይ 30 አትሆንም። አትጨማለቁ እናንተ ደግሞ ፊት ሲሰጣችሁ አትዱት። 27 ነው። የዛሬ አመት ስንት አመት ነው ያለችኝ? 27 ነው ምናምን የዛሬ አመት ብላኛለች። ኤርሚ 35 አመቱ ነው። ባለፈው ሲያወራ ሰማ በጣም ነው እንዴ ልጅ ረጋ ብለን እንጭ ኖ አይ ጃኒ ማርያምን ስለ አሞኛል ዝም ብዬ ከላይ ብሎጣ ነው እኮ ፈታ ኤርሚ ናፍቀኛለሽ ይያለ ተስተሽኬማ አረዛው የሚነፋፈቅበት ይናፍቀው በየስ በእውነት ኤርሚ አረጋናንች አወራት አሪ ነው ችግር የለውም። ቴንክ ዩ ሰላም ሳትለን ወደ አንበሳ ሮጠች። ያስ ሰላም ብያለሁ፣ ኤርሚ ብያለሁ። ምንም ሰላም አያልሽኝም። ዝም በይ። ማርያምን ብያለሁ፣ ኤርሚ ብያለሁ። አንቺም ብሎ እህት ተቀበይ የምትሉኝ ሴትዮ አልወጣለች እኮ ጃኒ በድብድብ ስሰጭኛለሽ አሰጭኝም። ሴትዮ ሶስት እንዴ ነው ማለት ኤርሚ ጋር ስንት እንዳለበት ገምች። ኤርሚ ጋር መድኃኔ ዓለም 21 ሺህ አለበት ኤርሚ ጋር 11 ሺህ እንደምናሽ ነው የኔ ያለበት እኮ ግን ችግር የለውም ሲኖር ይሰጠኛል ብዬ የተውኩት ሰው እኮ ነው። ማታ እኮ ጨመረ እኮ ኤርሚ 11 ሺህ እንዴ እዛ ለእንትና ኤርሚ ተሰማኛለህ አራም ነው እንዴ ወይ ሲያልፍልህ ትሰጠኛለህ ብዬ የተውኩት ሰውዬ ሲያልፍ መቼ ነው አንቺ ላይ ማለብኝ እንዴ ደባል ሲሞላልህ ትሰጠኛለህ ብዬ ተውኩ እኮ መጨረሻ 16 ሺህ ነው ማርያም 11 ሺህ አያ ገብርኤል ነረጅ እሺ ጥፊያለሁ ከኔና ጌታን አለብህ ጌታን ግን እኔ ሲኖር ትከፍላለህ አንተ ከፋይ ነህ። ወይዘሮ ጃኒ ግን ቤታ እስኪ የጃኒ ቤት ሮዚ የምትባላለች ጃኒ 11 ሺህ ተይሻል እንደኔ መጽሐፍ ጀመር ቤት ታየውስ የኔ ሴት አለ ያለብህ ያንቺ ስንት ነው ያለብህ? ተረስተህ ቤቢ ላይ እኔ ከፍላለሁ ወይ እንዴ የምርሽ ነው? ማርያም 3 አለብህ። እንደውም ተከራክረን ግን ሲኖር ትከፍላለህ ሰውዬ 3 ይሄው ማርያምን ጻፉ 3 ኤርሚ ጽፏለሁ። ከዚህ በኋላ ማርያም ትናንትና 16 ሺህ ነበረ አረ 11 ሺህ ጃኒ እዚሁ ቅድም እኔ ልታጭበረብሪኝ አለበት 2 ብለሽ 3 እያለብሽ አይደለም ያጣጣው መስሎኝ ነው ታዲያ። ከዛ እኮ 4 ነበረብሽ አንዱን አንጣጣሽ። ማጣጣት ማን ጣጣሻል? በአታንጣጫ 5 ይሆንብሽ ነበር። እግዚአብሔር አተራሽ። ጋይስ ኬትሽ ተቀበይ ሴትዮዋ አንቺ ሮዚ የለችም ዛሬ ለኔ ሲሆን መታሰብ የለችም ማርያም። እሺ አንድ ሰው የጃኒ ፋሚሊዎች አንዳችሁ መታችሁ እስኪ ቢራቢሮ ይስጡኝ። ክሳቢ ባጋል ማርያም ባቻ አንዳችሁ ስጡኝ። ትሰጠኛለሽ ጋይስ ትሰጠኛለሽ። ስሚ ጃኒ ስንት ሰዓት ነው የምትወጪው? እኔ እሰጥሻለሁ። ከዚህ በኋላ እኔ እንደዚህ ነው የምለውሽ ማርያም። እኔ አንድ ቀን እንደዚህ ብዬ አላውቅም። ዛሬማ ጨቋራ ትሰሚያለሽ። የባለፈውን እኮ 5 ቀን አቆይተሽ ነው ያጣጣሽው። እኔ እኮ ዛሬ አንገብግበሽኝ እኮ ስማ ኤርሚ እየተጫወትን ግላብ የለውም ምንም የለውም ብላኝ ማለት ነው አይሸፈንም ብላኝ ዞር ላለው ሸፍና ግላብ ራሷ እየተጫወትን ወይ ጃኒ ዳይ ቢራቢሮ እየበረሩ ነው ቤትሽ ውስጥ ሀያ ምትባልሽ ሀያ አንድ ቤቢ ላዮን ሰጥታለች። እሺ የሀያ ተወካይ ደግሞ ሌሎቻችሁ ካላችሁ ደግሞ 2 ቤቢ ላዮን አለባት። ቢራቢሮ ፋሚሊዎች እዳ አይኑርባችሁ። ዋው ቢራቢሮዎች በመክፈል የሚታወቁ የሰው እዳ በማይሸከሙ ሀያ አህሉ ብዬሽ ነበር በጌታ በእናትሽ። አይ ኖ ዳኒ ብሎ ሳይንስ ሌላ ሰው 2 እነሱ ሁሌ አንጣጡብኛል። እኔ ግን እከፍላለሁ ወይ እኔ አጣጥቼብሽ አላቅም ጃኒ። ሁሌም መጥቼ ስጥት ባለፈውንም 10 ሺህ መጥቼ ስጥት። እኔ ክርክር አልወድም ስጥት ነው የማደርገው ማርያምን። እሺ ራይማ ሌቭል 25 ቢራቢሮች ገቡ አንድ ይቀርባታል። ላስት አንድ ቤቢ ላይ አንድ ዋን ሞር ጋይስ ዋን ሞር ቤቢ ላይ እግዚአብሔር ይስጥሽ። በወጣ ይተካ በወጣ አንድ ይቀራል። አንዱን ደግሞ ተወካዩ ወይ ሌቭላቸው እዚህ ቤት አደገ። ሌቭል 28 እግዚአብሔር ይስጥሽ ተከፍሎልሻል እዳሽ። ወይዘሮ ጃኒ እዳሽ ተከፍሏል። ቢራቢሮች ከእዳ ነፃ ወጣችኋል። እናመሰግናለን። እግዚአብሔር ይስጣችሁ፣ ይመቻችሁ። እሺ አሁን እናንተ ሶስታችሁ ምንድን ነው ልትጫወቱ ነው? ጌም ቴንክ ዩ በጣም ተከፍሎልሻል ጃኒ። ቴንክ ዩ እሺ በጣም አመሰግናለሁ። ሀያ የኔና ቴንክ ዩ ሶ ማች ደብሊው ፋሚሊ ደብሊው አልኳቸው። ሲጥም ጃኒዬ ሲጥም የዛሬውንማ 5 ቀን ነው የተጫወትኩት። 5 ቀን ሲጥም ቤታ ልጅቷን ሰላም ባለፈው እኮ ገለማመጠች። ለምረው ሰላም ምላት እና ባለፈው ቤቷ ሂጅ ቀልድ ስጽፍ ቀልድ አታውቅም ግን ምጥምጥ አደረገችኝ። በቃ ተውቋት። አይ እሷ ትገለማመጥ
በሴቶች ማለት ትግባ። ነው አኮረፍሽኝ። የቀልዴን መጥቼ ኮመንት ላይ ስጽፍልሽ በኤርሚ በዚህ የተነሳ ለዛውም ደህና ሰው መስሎሽ የቁርበት በዚህ የተነሳ ሰውዬ አልሽኝ። ከዛ ላጥ ብዬ ነው የምወጣው። ኦኬ አልፏል። አሁን ኦኬ አልፏል። ከይስ አሁን ተጫወቱ። ደስ አለ ካደል ደስ አለ። ሴቶች ሊጣሉል ነው ፍልቅልቅ። እሺ ጃኪጃ ታርዛን ደስ አለ ኤርሚዬ ኔቨር ማንም አይደለም። እሺ ቡርስሊ ማን እንበል? ይሄን ዳክተር ይመቻችሁ። ጃይ ቴንኪውሽን አመሰግና። ያበደ ማርያምን ያበደ ጌም ሙት ያለ ጌም ነው የተጫወት ነው። ጌታን በቃ ያበደ ሳት የሆነ ጌም ነው የተጫወት ነው። ኤርሚዬ ቻው፣ የኔ ቆንጆ ቻው፣ ሁላችሁም ቻው። እሺ ተጫወቱ። በቃ ከላይ ብሎታ ነው። እሺ ቻው፣ ተናደሩ። እግዚአብሔር ያክብርልኝ። ማዘር ውጭላችሁ። ወይ በጣም ነው እንዴ ማዘር የሆንኩት? ወይ በጣም ነው እንዴ ልጅ የሆኑት? ወይ በጣም ልጆች ሆኑ። ወይ እኔ እናጣቸው እንቆይ። የሀበሻ እድሜ ዝመው እድሜያችሁ። ሀበሻ ማለት እኮ ማለት ነው እጅ በጆሮ አድርጎ ትምህርት ቤት ገብቶ ገንዘብ ሲያገኝ ሲያልፍለት ኬክ ላይ ተገላብጬ ነው በፓስታ ያደግኩት ይላል። እድሜያችሁ በቂጥ ነው። ሁሉም እዚህ ቲክቶክ ላይ ያላችሁት ጌመሮች በቀነጨር አይደለም፣ ወይም ደግሞ ፖለቲካው ስላልገቡ ብቻ አይደለም። እሺ እኔ ወንድም በጣም ነው እንዴ ልጅ ሆነው እጅ በጆሮ አድርገሽ ቆርክ እየወረወራችሁ ግንብ ከመታችሁ ተብላችሁ ትምህርት ቤት የገባችሁ ሰዎች እራሳችሁ እንደዚህ ስታጣፉ ምን? እኔስ አብሮኝ የተማረ አብሮኝ ያደገ ይናገር እንዴ? ወንበር ከራሴ ይዛችሁ የተማራችሁ ሰዎች እድሜያችሁ እንደ ትንሽ ልታየው ነው። ለምን እኔ ፖለቲካ ውስጥ ነበር እንደ ትልቅ ታየ። እነሱ አንድ ፍሬ ለምን ጌም ይጫወታሉ እንዴ? ምን ሆናችሁ ነው? እውነቴን እኔ እንቅጭቅጫን የምናገረው እኔ ማንንም እምፈራ አይደለሁም። ወንበር ከራሴ የተማራችሁ ናችሁ ሁላችሁም እና አመሰግናለሁ ብላኛለች። እና ሁላችን ልጆች አይደለንም። በአደባባይ ወተን ልመና እስከደመንን ድረስ ልጆች ጡት የሚጠቡ ልጆች ቤተሰቦቻቸው ጋር የሚቀመጡ ናቸው ህፃናት። እዛ ሁላችንም ህፃን አይደለንም ጋይስ ለማለት ያከለው። ሁላችንም እግራችንን ብንከፍት ትንንሽ እኛን የሚመሳሰሉ ልጆች መውለድ እንችላለን። ስለዛ ህፃን ልጆች አይደለንም። ዘራችን የእንቁላል ዘራችን ለመውለድ በቅቷል። ገባችሁ? አሁን 4 ኪሎ የሁላችንም እግራችንን ለእንቁላል በቅቷል። ህፃን ልጅ ማለት ዘሩ ለእንቁላል ያልበቃ፣ ለማርገዝ ያልበቃ፣ ለመውለድ ያልበቃ ገና ቡጥ ማለት ነው። እኛ ግን 3-4 እንወልዳለን። እሺ ውዶች ቴንኪው። ግን ያበደ ጌም ነው የተጫወት ነው ማሮቼ። ማርያምን ደስ ሲል ኖሽስ 27 ያበደ ማርያምን ቀውጢ ጌም ነው የተጫወት ነው። ደስ ይላል። ግን ታይ ሪከርድ ያርጉኛ ውዶቼ። ታዲያ ምን ችግር አለ? የሚጠላኝ ይሰርበኛል፣ የሚወደኝ ያገዝልኛል። እንዴ ምን ችግር አለ? ከሴ በእንትን አትፍሩ። ራሳችሁ ነው። አሁን ልጅቱ መጣች አይደል? ማስመሰል ይችላል። ሰላም እንዴት ነሽ ምናምን ማለት ይችላል አይደል? በአይምሯቸው ወይኔ ቅናተኛ ናት ኤርሚ ጋር ስትመጣ ምናምን ይሉኛል ብዬ አላስብም። ባለፈው ኮመንት ላይ ጻፍኩላት ገላመጠች። ከዛ በኋላ ነገርኳት፣ አለቀ። እኔ ቀጥታ ነው የምናገረው። የሚጠላችሁ ሰው ይሳቸዋል፣ የሚወደኝ ሰው ደግሞ ከኮመንት ያግዝልኛል። ሪፕላይ ያለ ህይወቴ ይቀጥላል። አቅለበለበሽ ከህይወቴ ላይ ምን ታጎይብኛለሽ? በራስሽ መተማመን ይኖርሽ፣ በራስሽ ኮንፊደንስ ይኖርሽ ውዴ። እሺ በራስሽ ደጋፊ፣ ወዳጅ፣ ቋሚ ጠላትም አለኝ ብለሽ እመኝ። ራስሽን እንደዚህ አታሰንፊ እንዴ። እናቴ ትሙት፣ በራስ መተማመን ይኖርሽ። ከ2 ቀን በኋላ አጀንዳ ምን ይሄዳል? ስንቱ ተሰዳድቦ ከ2 ቀን በኋላ አለፈ አይደል እንዴ? ምንም የሚመጣው ኮንፊደንስ ይኖርሽ። ሎሚ ፋሚሊዎች በቅርብ የመጣችሁ ተው፣ አትሳደቡ። ሎሚ ለአንድ ጋር 5 ሎሚ መከታ ነው ተብላችሁ ነው ተስፍሽ ያስተማራችሁ። ደግሞ ልትሳደቡ ነው እንዴ ሎሚዎች? እና ላይክ ፍቅር እንሁን፣ እንጫወት። መጨቃጨቅ ካለብን እንጨቃጨቃለን። መናገር ካለብኝ እናገራለሁ። ማንንም የምፈራ ሰው አይደለሁም። የማንንም ደጋፊ የምፈራ ሰው አይደለሁም። እንደ ማንኛውም የማይተናነስ እሳት የሆኑ የድሮ የጥንቶቹን ያሳበዱ ደጋፊዎች አሉ። እንኳን አይደለም የአሁኖቹን 14 ዓመት ሶሻል ሚዲያ ላይ የተቀመጡትን ያንቀጠቀጡ ደጋፊ አለኝ። በደጋፊ ሳይሆን ልባችሁን ከእግዚአብሔር ጋር አድርጉ። ሁሌም አሸናፊ እግዚአብሔር ነው። እግዚአብሔርን የያዘ ያሸንፋል። ሰው መጣ የቀረ ምንም ነገር የለምና አለቀ።
ስለ ነጭ ምን ተፈጠረ? ቆይ ጋይስ እኔ አልሰማውም እኮ እንቀውጠው። ሎሚዎችማ እናቴ አንቺ አንዷ ሰደበች። ምን አረጊያት እንደሆነ አላውቅም። ሎሚዎች ጦርነት ላይ እንዴት ናችሁ ዶቼ? ሎሚዎች ጦርነት ላይ እኔ የሰማሁት ንቦቹ ሄደው ሎሚዎችን ሊነድፋቸው ሲሉ ቆመጠጡ አሉ። እኔ ወሬን የሰማሁት የሆነ ቤት ሲጣሉ ጋይስ እናቴ ትሙት ሞትኩኝ። እኛ ንቦች ነን፣ የሀቢባ ልጆች ናቸው እኮ እንናደፋለን፣ እናሳብጣለን ይላሉ። ሎሚዎች ቤት እኮ ነው። እኛ ሎሚዎች ነን። ንቦችማ እናቆመጥጣለን። አንድ መታችሁ እግዚአብሔር እንደሞትኩኝ አንድ መታችሁ እስኪ ንኩና ደግሞ እንናደፋለን። የእኛ እኮ ቆምጣጣ ነው፣ ቁምጥጥ ነው። ለወደደን ጥቅም አለን፣ ለጠላን እንቆመጠጣለን ይባባላሉ። እግዚአብሔር ወቻው ጉድ። በቃ ጦርነት ላይ ናቸው። ቢቢሲ ቤት ይላል። አሁን ደግሞ የኔና የጃኒ ሊቀጥሉ እንዳታረጉትኝ ውዶቼ፣ ምንም ጥቅም የለውማ። እሺ ፍቅሮቼ፣ ምንም ጥቅም የለውም። ነጋውን ተስብሽን ከንጮታ መንጸር ፈለ ኦኬ፣ እንዴት እንጀምረው? ለምንድን አይጀመርም? ሳም አንቢያለኩ ምንድነው ችግሩ? ሳም ክሬተርስ አር ዩዚንግ ቲክቶክ አፕዴት ያላረገ ሰው አለ እንዴ? የኔ ይሆናል። እሺ ለምሳሌ ሁለት እናርገው እስኪ። ለምሳሌ እኔና ደንደን አንተና ፈቲ የአርም ነው ችግር። አይ ቲንክ ሶ ደንደን ከኔ ጋር እሺ። እሺ አይቲ ማታርጊው ከጃኒ እሺ። ለብቻ አይ ለብቻ ኮምቢ ያለ ለዛ እኮ ነው የሞከርኩት። ለምን? እሺ ተበታትረን እንገናኝ። እሺ እሺ። ታብታብ አድርጉልኝ፣ ሸርሸር አድርጉልኝ፣ ኮፕሪንክ አድርጉልኝ እባካችሁን። የምወዳችሁ ሰው ናቸው ሁላችሁም ማለት ነው። በጣም ነው ማክብራችሁ። የምታደርጉልኝ ሁሉ ስብሰባ ምናምን በስነ ስርዓት ነው ማክብራችሁ ማለት ነው። እናቴ ትሙት በጣም ወዳችኋለሁ። በጣም ነው ማክብራችሁ። ለጌሙ ነው ታብታብ ስላደረጉ ወይ አማርኛ በግራ አይደች። ኤርሚ ለምንድን ነው የማይልክልን? ከእሷ ጋር የተጃናጀን ይመስለኛል። ኤርሚ ከሴትዮ እዚህ ግን የለም አለ ግን ከእሷ ጋር አለ ይመስለኛል። ከእሷ ሴቶች ከሴቷ ጋር ነው ያለ። አይን ላይ ያይም ያሉ ይመስለኛል። እሺ እኔና አንቺ እንበታተና ከዛ ላክልኝ ከሱ ጋር ሆንክ። ኦኬ ኦኬ እሺ እድሜ አሁንም ስቲል ዝግ ነው። ቀይ ልደውልለት። ላከልኝ። ዝግ ነው እኮ ስልክልህ ያንተ መጣው። አይ ጋይ ዝም ብዬ እዚህ አንተ ደረስ ብዬ ልመጣ ነው። ዝም ብዬ እመለሳለሁ። ጋይ ሻወር ወስጄ ምናምን ምሳቅር